የትራፊክ አደጋ በሰው ሕይወትና በንብረት ላይ ከፍተኛ ጉዳት እያደረሰ ከሚገኙ ችግሮች መካከል አንዱ ነው። በተለይም በከተሞች ውስጥ የመንገድ አጠቃቀም እየጨመረ በሄደ ቁጥር የትራፊክ አደጋዎች እጅጉን ይበዛሉ። እነዚህም በሀገር ላይ ከፍተኛ የሰው ኃይል ማጣትና የኢኮኖሚ ጉዳት የሚያስከትሉ አደጋዎችን ለመከላከል ደግሞ የሁሉንም ኃላፊነት ይጠይቃሉ። ከዚሁ ጋር ተያይዞም አቶ ተውፊቅ ኤርዱናን ከመንገድ ትራንስፖርት አገልግሎት አሰጣጥ ማሻሻል በተጨማሪ በከተማዋ ውስጥ የትራፊክ አደጋን ለመከላከል ምን አይነት ስራዎች እየተሰሩ እንደሚገኙና በተለይም በከተማዋ አቋርጦ የሚያልፈው የአዲሱ አስፓልት መንገድ ከአደጋ እንዲጠበቅ ምን አይነት የመከላከያ እርምጃዎች እየተወሰዱ እንደሚገኙ ጠይቀናቸዋል። ዋናው የመንገድ ደህንነት አገልግሎቱን ማሳለጥ ነው። መንገዶች ከየትኛውም ከትራፊክ አደጋ ነፃ እንዲሆኑ ማድረግ ነው። ይሄ በዳይሬክቶሬት ደረጃ የሚመራ ዘርፍ ነው። እንደዚሁም በፖሊስ ተቋምም በትራፊክ አስተባባሪ ደረጃ የሚመራ ዘርፍ ነው። ቁልፉ ዘርፍም እሱ ነው። መንገዶች ደህንነታቸው ተጠበቀ መሆን መቻል አለባቸው። ይሄን ስንል እየተሰሩ ያሉ ስራዎችን ለማንሳት በርካታ ስራዎች እየተሰሩ ነው። ፊት ለፊታችን አስፋልት እየመጣ ነው። ከዚህ በፊት ከተለመደው መልኩ ወጣ ያሉ ተሽከርካሪዎች ቁጥር ይጨምራል። እንደዚሁም የመንገድ አጠቃቀሙ ማህበረሰቡ ያወቀ ካልሆነ በስተቀር ፍጥነትን በዛው ልክ ይጨምራል። ከፒስታ እኩል አይሆንምና ይሄን ለመስራት የመጀመሪያ ስራዎች እየሰራን ያለነው አንዱ ትምህርት ቤቶች ላይ እየሰራን ነው። እንደ ከተማ አስተዳደር 10 የመንግስትና 5 የግል ትምህርት ቤቶች አሉ። በሁሉም የትራፊክ ክበባትን አቋቁመን የደንብ ልብስ ገዝተን ስልጠና ልዩ በሆነ መልኩ ስልጠና ሰጥተን ተማሪዎች ላይ በስፋት እየሰራን ነው። በጣም በስፋት እየተሰራ ያለበት ሁኔታ ያለው እሱ ላይ እሱ ዘርፍ ላይ አትኩረን እየሰራን ነው። በየጊዜው ለነዚህ ክበባትም ድጋፍም ክትትልም እየተደረገ ስልጠናም በተቋም ደረጃ ሰጥተናል። አምጥተን በትምህርት ቤቶች ደረጃ ስልጠና ሰጥተናል። ስለዚህ ያን እያጠናከርን ይሄን ነው። ጠቅላላ ደግሞ ባንዲራ በሚሰቀልበት ሰዓት ጠዋት ተገብቶ በተራ ለትምህርት ቤቶች የግንዛቤ ማስጨበጫ ትምህርቶች እየተሰጡ እንዳለና ይሄም የተሻለ ውጤት የተገኘበት ነው። በተለይ መንገድ ዳር ያሉ ትምህርት ቤቶች ላይ በስፋት የተሰራ ስለሆነ የተሻለ ውጤቶችም ጭምር ያሉበት ነው። ይሄን ያው እናንተም በአጭር ጊዜ ውስጥ ልታዩት እንደምትችሉ ተስፋ አደርጋለሁ ማለት ነው። ከዛ ባሻገር ማህበረሰቡ ላይ የሚሰሩ ስራዎች ናቸው። ማህበረሰቡ ላይ የሚሰሩ ስራዎች እንደዚሁ የእግረኛ ግራ ጠርዙን ይዞ መሄድ አለበት። እግረኛ ግራ ጠርዙን ይዞ የሚሄድበት መሰረታዊ ምክንያት ተሽከርካሪ ቀኙን ይዞ ሲሄድ እግረኛ ግራ ጠርዙን ይዞ ሲሄድ ፊት ለፊት እየተያዩ ነው የሚሄዱትና ፊት ለፊት ተያየህ ማለት ተሽከርካሪው ላይ የሆነ አይነት ዝንባሌ ካየ ራስን የማዳን ራስን የማሸሽ እድል ይከፍታል ማለት ነው። ስለዚህ በዚህ ኢቭን እኛ ለማህበረሰቡ ግንዛቤ እየሰጠን ነው። ለጠላት እንዴት ጀርባን ሰጥተህ ትሄዳለህ? ተሽከርካሪ በአግባቡ ካልተያዘ በስተቀር ጠላትም ነው ገዳይም ጭምር ነው። ስለዚህ ጀርባህን እንዴት ሰጥተህ ትሄዳለህ? ፊት ለፊትን ሰጥተህ ነው መሄድ መቻል አለብህ። መሸሽ ባለበት አግባብ ልሸሽ፣ ካልሆነ ደግሞ በአግባቡ መንገድህን መጠቀም መቻል አለብህ በሚል በስፋት ግንዛቤ የተፈጠረ እየሄደ ያለበት መንገድ እንዳለ ለማንሳት ነው። ከዚህ ጋር ተያይዞ ማህበረሰቡ ላይ የምንሰራበት መንገድ አንዱ የተለያዩ የፓርቲና የመንግስት መድረኮችን ተጠቅመን ማህበረሰቡ ላይ የግንዛቤ ማስጨበጫ ትምህርቶች እየተሰጡ ያሉበት አግባብ እንዳለ ለማንሳት ነው። የተፋሰስ ልማት ተጠቅመን በስፋት በተፋሰስ ቦታዎች ተገኝተን ማህበረሰቡን ግንዛቤ እየፈጠርን ያለንበት መንገድ እንዳለ ለማንሳት ነው። እንደዚሁም የተለያዩ የሃይማኖት ተቋማት ላይ ሰዎች ግራቸውን ይዘው በመሄድ ህይወታቸውን ማዳን አለባቸው። ምክንያቱም አንድ ሃይማኖት ሆኖ ሊቀጥል የሚችለው አማኝ ሲኖረው። ስለዚህ አማኙ ላይ ምንም ነገር ጉዳት እንዲደርስበት አይፈልግም ሃይማኖት ተቋሙ። በዚህ ምክንያት ከሃይማኖት ተቋማትም ጋር ተግባብተን ሃይማኖት ተቋማትን በስፋት እዚህ ዘርፍ ላይ እያገዙን እንዳለና በእነዚህ በሶስቱም ዘርፎች ለይተን እየሰራን እንዳለ ለማንሳት ነው። ከዛ ባሻገር ግን ያው ትራፊኮች መንገድ ደህንነት ባለሙያዎች ቁጥጥር ይወጣሉ፣ መንገድ ላይ ይቆማሉ። ግራውን ለቆ በሚሄደው ሰው አቁመው ግንዛቤ እየፈጠሩ ያሉበትና በእነዚህ በአራቱ ዘርፎች ላይ በትኩረት መንገድ አጠቃቀም ላይ ማህበረሰቡ የተሻለ ግንዛቤ እንዲኖረው እየሰራን እንዳለን ለማንሳት ነው። ያው የመጀመሪያው ግባችን ፍትሃዊ ስምሪት ማስፈን ነው። ፍትሃዊ ስምሪት ማስፈን ሲባል ቅድም ያሉ ኢቭን በገበያ ቀናት ቀበሌዎች ጭምር ሳይቀሩ ራቅ ያሉ ቀበሌዎች በተለይ ጥንስስ ማዘጋጃ እየተደረጉ ያሉ በወረዳ ደረጃ ጥንስስ ማዘጋጃ እየተደረጉ ያሉ ቀበሌዎች ገበያ የሚጠቀሙት ዳሎቻ ከተማን ነው። ስለዚህ ከነሱ ጨምሮ ሁሉም አካባቢ ላይ ፍትሃዊ ትራንስፖርት አገልግሎት እንዲያገኙ ማድረግ እዛ ታች ድረስ ወርዶ ትራንስፖርት አገልግሎት እንዲያገኝ ስምሪት አገልግሎት እንዲያገኝ ማድረግ ነው አንዱ ግባችን። ይሄን ግባችንን ደግሞ ለማሳካት
ምቹ ሁኔታዎች አሉ። አንደኛ አነስተኛ መኪኖች የሚገቡበት እድል አስፋልቶች እያለቁ ነው። አስፋልቶቹ ሲያልቁ ከመካከለኛ ተሽከርካሪዎች ወደ አነስተኛ ተሽከርካሪዎችም ጭምር ከተማችንን ገብተው ስምሪት የመውሰድ እድል ስለሚኖር ስለዚህ ይሄን እድል ተጠቅሞ የስምሪት ስርዓቱን ፍትሃዊ ማድረግ ያስፈልጋል። እሱ ላይ አቅደን እየሰራን ነው። ቅድመ ዝግጅታችንን እሱን ነው የሚያሳየው። አሁን ባለው ሂደት መናኸሪያ ላይ ያሉ መቀረፍ ያለባቸው ችግሮችን እየቀረፍን ለዚህ ዝግጁ እየሆንን ያለንበት ሁኔታ እንዳለ ለማንሳት ነው። ከዛ ባሻገር ደህንነቱ የተጠበቀ ተቋም መመስረት ነው። ተሳፋሪ ላይ የትኛውም ተሳፋሪ የትኛውም እግረኛ ደህንነቱ እንዲጠበቅ ማድረግ ነው። ለዚህ ቅድም ያነሳናቸው በተለይ ከመንገደኛ እግረኛ አጠቃቀም ጋር ተያይዞ ያሉ ጉዳዮች ላይ ሰፊ ስራዎችን እየሰራን ያለነው እንደሆነ ያው አሉ ስራዎች እነሱን ደህንነታቸው እንዲጠበቅ ማድረግ እግረኞች እንደዚሁም ፍላጎት አለ ተሽከርካሪ ላይ ሁሉ ጊዜ አሽከርካሪዎች ፍላጎት ይኖራቸዋል። ስለዚህ እነዛ ፍላጎት ያላቸው አሽከርካሪዎችን ነው ቆሙ ብሎ ሊያስቆም የሚችል የሰው ኃይል ማብቃት መፍጠር ያስፈልጋል። የትራፊክ የመንገድ ደህንነት ባለሙያ እነዛን እያበቃን እየሄድን ያለንበትና እዛም አካባቢ ላይ ትርፍ ጭነትን ታሪፍ ክፍያን የመቆጣጠር ስራዎች መሰራት ስላለባቸው እሱም ላይ ደህንነቱን ማስጠበቅ የመንገድን ደህንነት ማስጠበቅ ግድ ስለሆነ ይሄ አንዱ ነው። ሰው ሴፍ መሆን መቻል አለበት። ሴፍ ሆኖ ወንበር ላይ ቁጭ ብሎ መሄድ መቻል አለበት። ይሄን ለመስራት ያው ቅድመ ዝግጅት ስራዎች እየተሰሩ ነው። የሰው ኃይል ከማብቃት ጀምሮ ቅድም ያሉ የተሽከርካሪ ችግሮችን ከመፍታት ጀምሮ አንዳንዴ ትቸገራለህ። በሽተኞች የፍርድ ቤት ቀጠሮ ያለባቸው ልጅ የያዙ እናቶች እያየ በቃ ወርደው በጣም እንትን የሚሉት ያው ሆስፒታል እየሄድኩ ነው ይላል። ትርፍ ተጭነሃል ብለህ እንትን ስትል ያው ሆስፒታል እየሄድኩ ነው ይላል። እነዛን ችግሮች ደግሞ መቅረፍ የምትችለው በቂ የሆነ ተሽከርካሪ ማዘጋጀት ስትችል ነውና ከዛ ጋር ተያይዞ ያው እየተሰሩ ያሉ ስራዎች እንዳለን እና በቀጣይ በአጭር ጊዜ ውስጥ 100% ችግሩን ፈትቶ መስራት እንደምንችል ለማንሳት ነው። በዳሎቻ ከተማ የመንገድ ትራንስፖርት ዘርፉን ለማሻሻልና የትራፊክ አደጋን ለመከላከል እየተወሰዱ ያሉ እርምጃዎች ይበል የሚያሰኙ ቢሆንም አሁንም ለከተማዋ ነዋሪዎች የተሻለ የትራንስፖርት አገልግሎት ለመስጠትና የህብረተሰቡን ግንዛቤ ለማሳደግ እየተደረገ ያለው ጥረት ሊጠናከር ይገባል። የትራፊክ አደጋን መከላከል የአንድ ተቋም ብቻ ሳይሆን የአሽከርካሪዎች፣ የእግረኞችና የማህበረሰቡ አጠቃላይ ተሳትፎን የሚጠይቅም ነው። ለዛሬ ያለን ዝግጅት እዚህ ያበቃል። እኔ እሱ ባለው ምትኬ ነኝ። ከኛ ጋር ስለቆያችሁ እናመሰግናለን። መልካም ጊዜ።